የትኛውንም ነገር አላወራም፣ ሊያወራም አልፈልግም። በቃ እኔ ያጠፋሁት ነገር ካለ ጠይቅኝ። ግን ሶስት ነገር ከአንዳንድ ቀያየርሽ ይሄ ጊፍት ፍለጋ ነው። እርግጠኛ ሆኜ የምነግራችሁ የኢትዮጵያ ሕዝብ የዋ ነው። ቤኪ ታው በቃ ቤኪ ታው በቃ ታው ቀይረውሽ ተረጋጋ። አንተ ቤኪ ተረጋጋ። ላይቭም ደጋግመህ አትግባ። ላይክ ዩ ኖ በቃ አትግባ ላይቭ። እኔ በውስጥ አወራለሁ። እሺ ደውልልኝ። ላይቭም ደጋግመህ እኔ በውስጥ በምንም እዚህም ማወራው የትም ማወራው አሁን ምንም ይፈጠር ነገሩን ለማረጋጋት ሞከር። አንተ ነህ ዋናው የድራማው እንትን አንተ እዛ ያዘው ነገሩን ለማረጋጋት ሞክር። ብዙም ላይክ 3 ቀን ዝም ብትል እኮ የሚረሳ ነገር ነው። ስንትና አራሳም እንደ ለምን ይረሳ? ለምን አሁን የሚረሳ እንደ ተረሳ እኔ ምንም ለኔ ምንም የቀነሰኝ ነገር አንደኛ she is not a virgin እንደ ልጅ አላት ሴት እኮ እኔ ወይ አይ ጌታ ኢየሱስ እኔ እኮ ቢያንስ እሺ ልጅ ሀገራት እንደዛ ብትሆን ሊደፍረኝ ሞክሯል። ድንግል ነኝ ምናምን ነገር ይባላል። የራሷ ልጅ ታው ቤኪ ታው ቤኪ እንዲህ አይነት ነገር አቆም ቤኪ። እኔ የምር ታውሽ ቤኪ አይ በቃ ይመቻችሁ። በቃ ችግር የለውም። ስማ ደግሞ ሰዎች ሀሳብ ሲሰጡ በተለይ ደግሞ እንደ የግለሰብ አጀንዳ ላይ ወደ ብሔር የሚሄዱ ሀሳብ ለመስጠት የሚገቡ ሰዎች ለራሱ ይሄ በዘር በጎሳ የተከፋፈሉ ሰዎች ከሆኑ ጤነኛ ነው። የዋንትያና የቤኪ ጉዳይ ነው እንጂ በቃ ኢቭን ገስት ስታስገባ ይሄ ከዘር ከፖለቲካ የነጻ ሰው ምናምን አስገብተህ ነው ማወያየት ጥሩ ሀሳብ የሚሰጥ እንጂ በዘር የተጨማለቀ ሰው ምናምን በፖለቲካ የተጨማለቀ አስገብተህ እዚህ አንተን ወደ ፖለቲካ አጀንዳ ሌላ ነገር አይሆንም። ከዚህ በላይ የሚመጣም ነገር የለም። እኔ ነገሩን ዘግቼዋለሁ። ይቅርታ መጠየቅ ካለብኝ ከሷ ጋር ያለውን ነገር እንጨርሳለን። ከሷ ጋር የተፈጠረ ነገር ትንሽ ነው። ከዛ ውጪ እኔና እሷ ያገናኘን ነገር የለም። ጥፋት አድርጎ የሚያካስሰን ነገር የለም። ወለመስ በቃ ሁሉን ነገር የጨረስን ጉዳይ ላይ እንቁርቱ ገብታ ነው እንቁርቲ ነው ምናምን የምትባል እንቁርቲ ገባች። እንቁራሪት ናት ተዋት እንቁርቲ ገባችና ቤኪ እንደዚህ ትልቅ ሴት ኢትዮጵያውያን የሚያከብሯትን ሙሉ ኢትዮጵያውያን እንደዚህ ያላትን ልጅ በቃ እንደዚህ ለማሸማቀቅ ምናምን የቱ ጋር ነው ያሸማቀቅኳት? የኔ እናት አሁንም ብትሆን ለልጇ ትኑር። እግዚአብሔር ልጇን ያሳድግላት። እኔ ልነካት አልፈልግም። መጥፎ ነገር ሊያወራባት አልፈልግም። በቃ እንዴ ደግም ሆነ ጥሩም ሆነ እንትንም ነገር ቢሆን አብረን አንድ ተካና ያዲያ ምግብ አተካና አጉርሻታለሁ። ሌላ ነገር እንኳን ባይኖር ማለት ነው። ስለዚህ ያ እጅ ያለ እኔ ለሷ መጥፎ ነገር አላወራባትም ብዬ ለሷ ነው የተነሳውባት። መማርን እሺ እኔ ከፍዬ ዋንትያን ካሰደብኳት መማርን ማከፍሉ አሰደባት። እሺ አስቡት። ሀቢባን ማከፍሉ አሰደባት። እንደዚህ አይነት ነገር ላይ ልጆቹ መሳደብ የለባቸውም ብዬ ብቻ በተናገርኩት ነው ይሄ ጉዳይ መጣብኝ። ምክንያቱም ልጆቹ ሄዶ አንቺን ሁለተኛ አንሰድብሽም፣ አንቺ ብቻ ቤኪን ጥፋተኛ አድርገሽ ማውራት አለብሽ አሉ። እኔ ቤት ገስት ሊገባ ሲሄድ አያስገቡኝም። ይሄው ሙሌ ከቤራ ቤት ገቢ ማን ያስገባኝ? ይሄው ያን ማታ ይሄው እሷ እዚህ ስታወራ ማለት ነው። ይሄው አያችሁ አይደል? ሰው እዛ ሰዓት ላይ እውነቱን ልናገር ነበር። ከዛ ለሙሌ ከቤራ እኔ ምን አደረኩኝ? ቮይስ ላኩት። እባክህ ሙሌ እኔን ጥፋተኛ እንዳታደርግ ይችን ልጅ በደንብ አድርጋ ጠይቅ። ቤኪ ያስቸገረሽ ነገር ነበር ወይ ብላ እዛው ግልጽ አድርጋ እንድትናገር ብዬ ቮይስ ልኬለታለሁ በአማርኛ። ለዛም ማለት ነው ይሄው ከፈለጋችሁ አሰማለሁ። በስትክክሉ በሶፊትም ባንቺ ፊትም እኔ ይቅርታ ጠይቃለሁ። ግን እኔ ምንም ያደረኩት ነገር በሌለበት ቪውና ሰው ይሄ ጊፍት ተፈልጎ የሚደረግ ነገር ነው። የለም በየትኛውም ጉዳይ ላይ ማስረጃ ካለሽ ያስቀየምኩሽ ነገር ካለ ያሳዘንኩሽ ነገር ካለ ይዘሽ ነይ። እኔ ኢትዮጵያ ገብቼ ልጠየቅ። በቃ አለቀ። በዚህ ዝጋው ወይ ወደ ማታ ጨርሰ በውስጥ አውርቶ ምናምን እንትን ማለት ይሻላል። ቤኪ አሁን የሰው ሐሳብ ምናምን አጀንዳ እዚህ ስሜታዊም ሆነ የሆነ ነገር ስትናገር ሪከርድ ተደርጎ ይወጣል። ለምን ስሜታዊ ሆነ ታወራለህ? አንዱ አሁን ሌላ ሰውም እየገባ ይጠይቃል፣ ያም ልግባይ ብሎ ይጠይቃል። ለዚህ ዘግተህ በውስጥ ጨርሰህ መታረቅ ካለብህ መታረቅ፣ ካልሆነ በቃ መዝጋት ነው። አብሽሩ በቃ ይመቻችሁ። ይሄ ምን የምታወሩ ነገር ሐሳብ ካለ ሌላ ትንሹዬ ሰላም ነው አይነበር ሌላ ነገር ላይ ሐሳብ ስጡ። በቃ ይሄን እንዝጋው። በጣም ሰላም ነው ቤኪ አሎ። እግዚአብሔር ይመስገን። በጣም ሎንግ ታይም። ይሄ ወንድማችን የሚነግረውን ነገር ንገረኝ። ሳያው እንደውም አባቱ ልሆን እችላለሁ ብዬ አስባለሁ።
በቃ ተረጋጋ ተረጋጋ። ምንም አለ አንተም አንትያም ልጆች ናቸው እና ይሄንን